አላህ ደግሞ የሚስትን ሐቅ ደግሞ ከባድ አደረገው። ፈኢነኩም አኸዝቱሙሁነ ቢአማናቲላህ እናንተ እነሱ እኮ የያዛችሁ በአላህ አማና ነው። ይሄ ከባድ ነው። ሴቶች የአላህ አማና ናቸው። ቤተሰቧን ትታ ዘመዶቿን ትታ እኔ ጋር ስትመጣ፣ አንተ ጋር ስትመጣ፣ እኛ ጋር ስትመጣ ይሄ ትልቅ አማና ነው የተሰጠን። ልክ አባቷ እንደሚንከባከባት ልትንከባከባት ይገባል። ወንድሟ እንደሚንከባከባት ከዛ በላይ ልትንከባከባት ይገባል። እና ትልቅ አማና ናቸው። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦቹ ጠየቋቸው። ሰሃቦቹ መጥተው አንተ የአላህ መልእክተኛ ወይ ማ ሐቁ ዘውጀቲ አሐዲና ዐለይህ እንደው የሚስት ሐቅ በእኛ ላይ ያለብን ምንድን ነው ብለው ጠየቁ። ነቢዩ ሰለላሁ ዐለይሂ ወሰለም አን ቱጢዕማሃ ኢዛ ጠዒምተ የበላህ ጊዜ ልታበላት፣ ጥብስ በልተህ ሽሮ እንዳታበላት ነው እኮ ተደስተ እሷን እንዳታስርባት ነው። እንደዚሁም ደግሞ ተክሱሃ ኢዛ እክተሰይተ የለበስ ጊዜ ልታለብሳት፣ ወላ ተድሪብ ልወጅሃ ፊቷን ላትመጣ። አጂብ እኮ ነው። አዎ ይሄ አላህ የተከበረ ሱጁድ የምናደርግበት ወደ አላህ የምንቀር፣ ይህንን ደግሞ በአማና የተሰጠህን ሚስትህን ቅድም ኡስታዝ መሐመድ ፈረጅ እንዳለው ልብስህን እኮ ነው ያንተን ገበና ምሸፍንን ፊቷን እንዳትመታ። በጣም ያጅበኝ የነብዩ ሰለላሁ ዐለይሂ ወሰለም ሌላት ነው ወላ ተቀቢህ መጥፎ ስድብ፣ አስቀያሚ ስድብ እንዳሰድባት። ሱብሃንአላህ ስድቡ ይቅር፣ መልካም ነገር ከሷ ላይ በመልካም ግለጻት አሉ። እና ወላ ተጅሀር ኢላ ፊል በይት ቤት ውስጥ እንጂ እንዳታኮርፋት። ትልቅ ምስጢር ነው ይገላት። ቤት ውስጥ እንጂ ከቤት ውጭ እንዳታኮርፋት። ትዳርን መጠበቂያ ነው። ውጪ ካኮረፋት እንደ ተኮራረፉ ከተዋወቀ ምናልባት የሱንና የሷን መለያየት የሚፈልጉ ብዙ ሰዎች አሉ። አጋጣሚውን ይጠቀሙበታል። ስለዚህ ውጪ ፒስ ነው ሆነ ፒስ ነው፣ በቃ ሰላም፣ ፍቅር እንደ ነብዩ ሰለላሁ ዐለይሂ ወሰለም እኮ አርአያሳቸውን መከተል አለብን። ነብዩ የሚስቶቻቸውን ባህሪ አይሻን እንደው በእኔ ትንሽ ደስተኛ ስትከፊ እለይብሻለሁ አላት። እንዴት ከኔ ጋር በጣም ሰላም ስትሆኚ በእኔ ላይ የተደሰች ጊዜ በሙሐመድ ጌታ ይሁንብኝ ብለሽ መሐላት ያለሽ፣ ትንሽ ደግሞ ቅሬታ ከመጣብሽ በኢብራሂም ጌታ ይሁንብኝ። የኢብራሂም የሙሐመድም ጌታ አላህ ነው። ግን ይሄንን ትያለሽ። ምን ያህል ሚስቶቻቸውን እንደሚከታተሉ ማንበብ መቻል እና የሚስት ሐቅ የሚባለው ነገር ቀላል አይደለም። ሐቂቃ ዛሬ እንደ ቀላል አሁን ፊት እንዳትመታ ነው አይደል? ቡጢም ይሰጣል። ላኢላሀ ኢላ የልጆቹን እናት ከቤተሰብ በአማና የተቀበለ ትልቅ ቦታ ይሰጣቸው። እንደው ከእናንተ እኮ አኽላቁ እኮ ያማረ ማለት ለሚስቱ ምርጥ የሆነ ነው ያልኩት ሰለላሁ ዐለይሂ ወሰለም። እኔ ውጭ ላይ ባህሬ በጣም ያምራል፣ ቤት ውስጥ ማን ነኝ? እንደው ሐቂቃ ለሁላችንም የኔን ባህሪ ሚስቴ መልካም ነው ካለችኝ እኔ መልካም ነኝ። ለምን ለይለን ወነሃራ ታቀኛለች። እኔ እሷ መልካም ናት ካልኩኝ እሷ መልካም ናት። ዛሬ ግን ውጭ ላይ ማሻአላህ ነን፣ ውጭ ደግሞ ስለዚህ የሚስትን ፍቅር መስጠት መግለጽ ኡስታዝ መሐመድ ያለውን እንደው ሐቢብቲ አንድ